አዎ እሱ ነው ያልኩት። በቃ አባችን ላይ መጸዳዳት ከጀመረ ሁለት ወር ይኸው ሴኩሪቲ ካሜራ ገጥመናል። ያይዋል ይያይዋል አጥም በቃ እየመጣ ሁለት ወር መጸዳዳት። አሁንማ እየዘነጠ ነው። ይኸው መነጽር ለብሶ ላይ ይጸዳዳል። ማለዳ ነው የሚመጣው። ደግሞ ይመሳሰላል። በእናትህ ሰላም ነው ይላል እንዴ? ኧረ ተው አበባችን እባክህ። የፖሊስ ይዤ መጣሁ። አሁን አጥራችን ላይ ቆይ ግን ለምን እንደዚህ ታደርጋለህ? እንደ እየጨሰሱን ረከቡ ቋጥሩና ገፍ ለምን አንተ ምክዱ በፊት ይሄ ቦታ እንደዚህ ነበር አለማም። ይሄ ቦታ ነው ከጀመርኩ በኋላ ይሄ አታክልት ነበር በፊት። ኧረ ተው ግን ኢንስፔክተር ያይ ነው እንደ ጽድቅ እኮ ነው የሚቆጥሩ አጥራችን ላይ መማር ደግሞ ጋሽ ዋና እንትን መሬት እኮ ዳብሯል እኮ አብቧል እኮ ጋሽ። ለምንድን ነው አጥራችን ላይ የምታረገው? ቆይ ለነገር ኢንስፔክተር ረጠይቀው ምንድን ነው የምታረገው? ይሄ ነገር አግባብ ነው? ትክክል ነው? ሽንት ቤታችን ታሽጎን ጋሽ ታሽጓል። እና እኔ ያላሸኩት ምን አርጋችሁ ነው? ዳር ላይ አርተ ነው አይደለም? እንደምታዩት ትልቅ ስለሆነ ዘግቶት ነው።